መርሐባ ያ ሄልዊን ዛሬ እኔ ነኝ ያለ ምጥን ያለች ቆንጆ የዶሮ ወጥ አሰራር አሳያችኋለሁ። ያው እንደተለመደው በጣም ብዙ እዚህ ከ5 ኪሎ ከዛ በላይ የበለጠ ሽንኩርት ነው ያለን። ለምን እኔ 2 ዶሮ ነው የምሰራው። ከዛ በኋላ ዶሮዋን ያው የዚህ ሀገር ዶሮ ትንሽ ለመገነጣጠል ምናምን አትመችም። እንደምንም ተቸግረን እንደ ኢትዮጵያ 12 ቦታ 24 ቦታ ገነጣጠልናት። ከዛ በኋላ ሽንኩርት አንዳንድ ሰው ሽንኩርቱን ውሃ አድርጎ ጨው አድርጎ ያበስለዋል። አንዳንድ ሰው ደግሞ ጨው አያደርግም። እኔ ግን ጨው ከሚያደርጉ ውስጥ ነኝ። ቲማቲም፣ ነጭ ሽንኩርት፣ በርበሬ፣ ቅመማ ቅመም፣ ቁንዶ በርበሬ፣ ኮረሪማ፣ ማጂ፣ ጨው እዚህ ጋር አዘጋጅቻለሁ። ሽንኩርታችን በደንብ ብስል ካለልን በኋላ ዘይት እናደርጋለን። በዘይቱ በደንብ ደግሞ እናሸዋለን ማለት ነው። ከዛ በኋላ በርበሬ ነው የምናደርገው። በርበሬ ካረኩ በኋላ ነው ቲማቲም የማደርገው። አንዳንድ ሰዎች ደግሞ ቲማቲሙን አድርገው ሽንኩርትና ቲማቲሙ በደንብ ከተቆላላቸው በኋላ በርበሬ ያደርጋሉ። እክትያሪ ነው፣ ግን ይሄ አሰራር በጣም አሪፍ ነው። ሞክሩት። ቲማቲም ዶሮ ላይ አድርጉ። ማያደርግ ብዙ ሰው ስላለ ነው። እሙህም ያህልዊን በርበሬያችንን ካደረግን በኋላ በጣም ረጅም ሰዓት፣ እኔ የኢትዮጵያ ምግብ እኮ አንዳንዴ እንትን የሚለኝ በጣም ረጅም ሰዓት ነው የሚወስደው እና ያለ ፕሮግራም የኢትዮጵያ ምግብ ብድግ ብሎ ሰርቶ መብላት አይቻልም። እሙህም እዚህ ጋር እንደምታዩት በደንብ ነው በርበሬውን ያሸነው። ከዛ በኋላ ደግሞ ቲማቲሙ የተፈቀፈቀ ነው፣ ቆዳው ተልጦ ከዛ በደንብ የተፈቀፈቀ ነው። ቲማቲሙን ካደረግን በኋላ በጣም ደግሞ ይቁላላል። እዩት ሲያምር፣ ከለሩ፣ ጣዕሙ፣ ሽታው ምናምን አንደኛ ነው። ከዛ ደግሞ ነጭ ሽንኩርትና ዝንጅብልም በጣም የተቀጠቀጠ ወይም በጣም የተፈቀፈቀ፣ ምንም መፍጠጥ ምናምን መውጣት የለበትም። መጨረሻም ቅመማችንን ማጂ፣ የወጥ ቅመም፣ ቁንዶ በርበሬ፣ ኮረሪማ ምናምን፣ ይሄ በደንብ የተዘጋጀ ቅመም ነው ለወጥ ተብሎ፣ እሱን እናደርግና ደግሞ እንደ አዲስ በደንብ በማቁላላት አለብን። የዶሮ ጣዕሙ በቃ ሲቁላላ ነው ያ ጋይስ። ምንም ሳትደክሙ ሳሰለችሁ ምናምን በጣም ረጅም 10 ሰዓት 8 ሰዓት ምናምን እንደዛ ብታቁላሉት አሪፍ ነው የሚሆነው። ከዛ በኋላ እንደነገርኳችሁ 2 ዶሮ ነበር እኛ የሰራ ነው። ዶሮችንን አደረጉን። የዚህ ሀገር ዶሮ ትንሽ ስለሚበጣጠቅ ከቻላችሁ እናንተ፣ እኛ ቶሎ ስለምናወጣ ነው፣ ከቻላችሁ በዘይት በትንሽ የዘይት አድርጋችሁ ጠበስ አድርጉት እንዳይበጣጠስባችሁ ዶሮ ከፈለጋችሁ ማለት ነው። እኛ ግን በጣም ተጠንቅቀን ስለሆነ አልተበጣጠሰብንም። እንደዚህ በደንብ ከተቁላላ በኋላ ያው ውሃ አፍልታችሁ በውሃ ትከልሱታላችሁ ማለት ነው፣ እንደምትፈልጉት ውፍረት ቅጥነት ምናምን። ከዛ እንቁላላችሁንና ቅቤ ካለ ቅቤ ታረጋላችሁ። በስ ወላ ያ ሄልዊን ይሄን የመሰለ ቆንጆ የዶሮ ወጥ አሰራር አሳይቻችኋለሁኝ። ሌላ ማየት የምትፈልጉት የምግብ አይነት ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እሰራላችኋለሁ። በጣም ነው የሚጣፍጠው፣ በጣም ቆንጆ ነው፣ ሞክሩት። እና ደግሞ ትላንትና ነው ከትላንት ወዲያ በፖስትኩት ቪዲዮ በጣም ብዙ ቪው፣ በጣም ብዙ ከ500 ሰው በላይ ሰብስክራይብ አድርጎኛል። በጣም ነው የማመሰግነው ያጋይስ። ወላላበም ያኔ እንበሳት በጣም ደስ ብሎኛል። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይጠቅማል ላላችሁት ሰውም ሼር አድርጉላቸው። እናንተ ማየት የምፈልጉትን የምግብ አይነት በሙሉ ኮሜንት ላይ ብጽፉልኝ ልሰራላችሁ ዝግጁ ነኝ። በሌላ በቆንጆ ቪዲዮ ተመልሼ እስከመጣ ባያ ሄልዊን